ሰላም ኢትዮጵያውያን እንዴት ናችሁ? ይህ ኖሮ ሚዲያ ነው። የተለያዩ መረጃዎችን እንዲደርሳችሁ ኖሮ ሚዲያን ሰብስክራይብ ማድረግ አትርሱ። አሜሪካ የምናውቃት በስሟ አሜሪካ ነው። ነገር ግን ሙሉ ስሟ ዩናይትድ ስቴትስ ኦፍ አሜሪካ ነው። ይህን ይዤላችሁ የመጣሁት ምንድነው ከአሜሪካ የምንማረው ብዙ ነገር ስላለ ነው። ኢትዮጵያ ከአሜሪካ የምትማረው ነገር ምንድነው ካላችሁ ከመጀመሪያ ከስሙ ጀምረን ልናየው እንችላለን። አሜሪካ ለምን ዩናይትድ ስቴትስ ኦፍ አሜሪካ ተባለች ስንል አሜሪካ ከተመሰረተች የ250 ዓመት ባለ ታሪክ ነች። የተመሰረተችው በ1775 ነው። የተመሰረቷትም የእንግሊዝ ግዛቶች የነበሩ 13 ግዛቶች ከእንግሊዝ ተለይተው 13ቱ በጋራ ተስማምተው የጋራ ህገ መንግስት አውጥተው የጋራ መስተዳድር ፈጥረው ዩናይትድ ስቴትስ ኦፍ አሜሪካ የሚል ስም ሰጥተዋታል ማለት ነው። ከተመሰረተች 250 ዓመት እዚህ ዓመታት ውስጥ አሜሪካ ሀያል የሆነችበት ምስጢር ምንድን ነው? ኢትዮጵያን ስናይ ደግሞ ከአክሱማይት ኢምፓየር ጀምረን በምናይበት ሰዓት 230 ከክርስቶስ ልደት በኋላ ማለት ነው። ከዛ ጀምሮ እስከ 2018 ድረስ እስከዛሬ እስካለንበት ድረስ አለ። እንግዲህ ኢትዮጵያ ከ2000 ዓመት በላይ ታሪክ አላት። አሜሪካ ጋር ስናነጻጽራት አሜሪካ የ250 ዓመት ባለ ታሪክ ነች። ኢትዮጵያ ደግሞ ከ2000 ዓመት በላይ አሜሪካን ታሪክ ትበልጣታለች። እንግዲህ በስልጣኔ ደረጃ ስናይ አክሱማይት ዘመነ መንግስት በምናይበት ሰዓት ላሊበላ ዘመነ መንግስት በምናይበት ሰዓት እንደዚህ እነዚህ ኢትዮጵያ ሀገር የሆነችበት ዘመን ነበረ። ታሪክን ስልጣኔን ለዓለም የምታስተምር ሀገር የነበረች ኢትዮጵያ ነበረች። በታሪክ ኢትዮጵያ ጋር የሚደርስ ሌላ ሀገር አልነበረም። ኢትዮጵያ በታሪክም ሀያል ናት። ሁሉ ነገሯ ሀያል የሆነች ሀገር ነበረች። እንግዲህ አክሱም ሐውልት ሲገነባ ያን ኢንጂነሪንግ አልነበረም። ኢትዮጵያ የገነባችው ያን ታሪክ በህዝቦቿ ነበረ። የላሊበላ ውቅር አብያተ ክርስቲያናት ሲገነቡ በዓለም ላይ እንደዛ አይነት ግንባታ አልነበረም። ግንባታ ከላይ ወደታች አይደለም። በዛን ዘመን ዛሬው አይገነባም። ነጮች መጥተው የሚጎበኙት ታሪክ ይሰጣል። የጥንት አባቶቻችን ያሉባት ኢትዮጵያ ዛሬ ታሪክ መስራት ያቃተው ትውልድ እንዴት ተፈጠረ? አሜሪካ 13 ስቴቶች በጋራ ሆነው ተስማምተው ተሳስበው ሀያል ሆነው ሌሎች ሀገሮችን በሚያስጨንቁበት ሰዓት ኢትዮጵያ በሰፈር ጸብ አማራ ከኦሮሞ፣ ኦሮሞ ከአፋር፣ አፋር ከጉራጌ እያልን እዚሁ ተከፋፍለን ሌላ እርስ በርስ ጦርነት ከፍተን አቅማችንን አዳክመናል። ሀያል የነበረች ሀገር ዛሬ በኢኮኖሚም ደቀናል፣ በፖለቲካው ሞተናል፣ በሶሻልም ቢሆን ሞተናል፣ ደቀናል። ዓለም ልትጠላት የሚችል የነበረች ሀገር ዛሬ በትውልዶቿ መነሳት አልችልም ብላ ወድቃለች። ይህ ለምንድን ነው የመጣው? ይህ ያመጣው ምንድን ነው ካልን ኮንፍሊክት ነው፣ ጸብ፣ የእርስ በርስ ጸብ፣ ሲቪል ዋር። ይህ ሲቪል ዋር ደግሞ በአንድ ቀን የተፈጠረ አይደለም። ይህ ጦርነት በአንድ ቀን የተፈጠረ ጦርነት አይደለም። ኮንፍሊክት ሁሉም አለ። እኛ ኢትዮጵያውያን ማለት መቀበል አለብን። አንድ ነገር ቢኖር የተፈጥሮ ህግ መቀበል አለብን። የመጀመሪያው ጸብ ተፈጥሯዊ ነው። ማለት አማራ ከኦሮሞ ከአፋር የሚጣላው ጸብ ተፈጥሯዊ ነው። እንዴት ካላችሁ ደግሞ መጀመሪያ ከራሱ ጋር ይጣላል። ሰው ከወንድሙ ጋር ይጣላል። ሰው ከእህቱ ጋር ይጣላል። ሰው ከእናቱ ጋር ይጣላል። ሰው ከአባቱ ጋር ይጣላል። ጸብ ተፈጥሯዊ ነው። ሰው ከጎረቤቱ ጋር ይጣላል። ብሎም ሰው ከፈጣሪው ጋር ይጣላል። ጸብ ተፈጥሯዊ ሆኖ ሳለ ይህንን ተፈጥሯዊ ነው ብለን ሳናምን ይህንን ወደ ጎን ትተን የብሔር ጸብ ግን የተለየ የጸብ አውድ አድርገን እርስ በርሳችን እየተዋጋን ኢኮኖሚካልም ፖለቲካልም ሶሻልም ኢትዮጵያን
ጎተናታል ማለት ነው። ስለዚህ የኢትዮጵያ ህዝቦች መረዳት ያለባቸው መጀመሪያ ኮንፍሊክት ወይም ጸብ ተፈጥሯዊ ነው። ሰው ከራሱ ጋር እንደሚጣላ ካወቅ ሰው ከአንተ ጋር እንደማይጣላ ምንም ዋስትና መኖር የለበትም። የጸብ ምክንያት ምንድነው ከተባለ ሰው በተፈጥሮ ሰንሲቲቭ ነው፣ ራስ ወዳድ ነው። ሁላችንም እያንዳንዱ ሰው ራስ ወዳድ ነው። ራሳችንን ስለምናስቀድም ነው ጸብ የሚፈጠረው። ያ ማለት አንድን ነገር እኔም ስፈልገው ሰንባሪም ሲፈልገው ያን ነገር እኔ ወስዳለሁ ካልኩ ጓደኛዬ ይቀየማል፣ ወላ ያለው ራስ ይቀየማል። ዘን ኮንፍሊክት ይመጣል ማለት ነገር ግን እሺ ተወዳጅ ደግሞ ነው ያን ነገር ለእሱም ካሉ አሳልፈው ሰጥ ከሆነ ጸብ ይመጣል አይመጣም? ሌሎችን በመውደድ ጸብ አይመጣም፣ ራስን በመውደድ ግን ጸብ ይመጣል። ስለዚህ ሰልፊሽ ከሆነ ጸብ ይመጣል። ስለዚህ ጸብ ደግሞ ተፈጥሯዊ ነው። ተፈጥሯዊ ነገር ደግሞ ማስወገድ አንችልም። ከተፈጥሮ ጋር ነው ልንኖር የምንችለው። ስለዚህ ከተፈጥሮ ጋር መኖር አለብን። በፐርሰናል ኢንተረስት የመጣን ጸብ ለምን ሀገራዊ አድርገን ክሬት እናደርገዋለን ነው።